እንኳን በሰላም ወደ ቀን አንድ የኒውሮ ሪሴት ፕሮግራም በሰላም መጣችሁ። እንግዲህ ይህንን ቪዲዮ እየተመለከታችሁ ከሆነ ምናልባትም መኪና በምትነዱበት ሰዓት አልጋችሁ ላይ ተኝታችሁ ስራችሁን እየሰራችሁ ወይም ደግሞ ሽንት ቤት ውስጥ እንኳን ሆናችሁ አንድ ልባችሁ ላይ የከበደ የሚያስጨንቃችሁ ጉዳይ አለ ማለት ነው። ምናልባትም እንግዲህ ለመጨረሻ ጊዜ የተጫወታችሁትን ቁማር ስትጫወቱ ያ ቁማር የመጨረሻችሁ እንደሆነ ምናልባትም 1000 ጊዜ ለራሳችሁ ቃል ገብታችሁ ነገር ግን ምናልባትም ከሰዓታት በኋላ ወይም ደግሞ ከቀናት በኋላ ሌላ የቁማር መደብ ለመመደብ ብር ስታስገቡ ወይም ደግሞ ሌላ መደብ ስትመድቡ ራሳችሁን ብዙ ጊዜ አግኝታችኋል ብዬ ተስፋ አደርጋለሁ። እንግዲህ ወደ ቀን አንድ ፕሮግራማችን ዘልቀን ከመግባታችን በፊት አንድ አፊርም እንድናደርግ የምፈልገው ነገር አለ። ራሳችሁን የምትመለከቱበት መንገድ እንግዲህ ራሳችሁን ስትመለከቱ አንድ ጥሩ ሰው ለመሆን እየሞከረ ያለ መጥፎ ሰው አድርጋችሁ ራሳችሁን እንድትስሉ አልፈልግም። ይልቁንስ ራሳችሁን እንድታዩበት የምፈልገው መንገድ አንድ የፊዚዮሎጂካል የአይምሮ የሽልማት ስርዓት ወይም ደግሞ የሪዋርድ ሲስተም ተጠልፎበት ወይም ደግሞ ተበላሽቶበት ጤነኛ ለመሆን እየተፍጨረጨረ ያለ ሰው ጤነኛ ለመሆን እየሞከረ ያለ ሰው አድርጋችሁ ራሳችሁን እንድትስሉ እፈልጋለሁ። ስለ ቁማርና ቁማርተኝነት ስናስብ አይምሯችን ላይ አስቀድሞ የሚመጣው ነገር ቁማር የምግባረ ብልሹነት እንደሆነ እንደገናም ደግሞ በፍቃደኝነት ሰዎች የሚያደርጉት ነገር እንደሆነ አድርገን ነው የምናስበው። ይህንን ነገር ሳይንቲፊካሊ ስናየው ግን በጣም ስህተት ሆኖ እናገኘዋለን። እንግዲህ ዛሬ እንድናደርግ የምፈልገው ራሳችንን መቅጣት እንድናቆምና ነገር ግን አይምሯችን እንዴት እንደሚሰራ እንድናይ እሱን እንድትረዱ ነው ላግዛችሁ የምፈልግ። ልክ በኤምአርአይ አይምሮ እንዴት እንደሚሰራ እንደምናየው በሙሉ ለምንድን ነው ልክ ሰው ማቆም ሲፈልግ ማቆም የማይችለው ለምንድን ነው? አሁን ለምሳሌ ይሄ የመጨረሻ ቁማሬ ነው ብላችሁ ለምንድን ነው ያ የመጨረሻችሁ ቁማር የመጨረሻችሁ ሊሆን ያልቻለው የሚለውን ነገር እንድትረዱት ነው የምፈልገው። ለምንድን ነው ይሄ ዝም ብሎ ማቆም ልክ አንድ ሰው ሊያስነጥስ መሃል ላይ ደርሶ ልክ ያንን ንጥሻ ለመቋቋም እንደመሞከር ሆኖ የሚሰማቸው ለምንድን ነው የሚለውን ነገር እንድንረዳ ነው የምፈልገው። እንግዲህ በቀን አንድ ላይ ሆናችሁ አስምራችሁ እንድታውቁት የምፈልገው አንዱ ስለ ዶፓሚን ነው። ዶፓሚን በጤነኛ አይምሮ ውስጥ ሃይ ይሄ ነገር አሪፍ ነው ደግመህ አድርገው የሚል ኒውሮኬሚካል። ለምሳሌ ምግብ ስትመገቡ፣ ወሲባዊ ግንኙነት ስታደርጉ ወይም ደግሞ ሌሎች ማህበራዊ ግንኙነቶችን ስታደርጉ ዶፓሚን አሪፍ ነው ደግመህ አድርገው ይለናል ማለት ነው። ቁማር ጋር ስንመጣ ግን የተለየ ነው። በተለይም ደግሞ እነዚህ የስፖርት ውርርዶች ወይም ቤቲንግ የምንለው ክሪፕቶ የምንለው ሌሎችም ካዚኖ ውስጥ የቁማር ቤት ውስጥ የሚያጫወቷቸው የተለያዩ የቁማር አይነቶች ጋር ስንመጣ ግን አንድ የተለየ ነገር አለ። ምንድን ነው? ቫሪያብል ሬሾ ሪኢንፎርስመንት ይባላል። ቫሪያብል ሬሾ ሪኢንፎርስመንት እንግዲህ ሪኢንፎርስመንት ማለት የሆነን ቢሄቪየር ሪዋርድ ማድረግ ነው አይደለ? ሪኢንፎርስመንት እሱ ነው፣ ሪዋርድ ማድረግ። የሆነን ቢሄቪየር ሪዋርድ ማድረግ ነው፣ አይምሯችሁ ሪዋርድ ያደርጋል። እዚህ ጋር ቫሪያብል ሬሾ ሪኢንፎርስመንት ማለት ግን አንፕሪዲክተብል ለሆነ እና በጣም ብዙ ውጤት ላለው ነገር ሪኢንፎርስ ማድረግ ነው። ይህ ማለት በቀላል አማርኛ አይምሮአችሁ መተንበይ የሚችል ማሽን እንዲሆን ያደርገዋል ማለት ነው። ጋምብሊንግ ወይም ቁማር አይምሮአችሁ መተንበይ የሚችል ማሽን እንዲሆን ነው የሚያ ስትወራረዱ ስታሲዙ ስትወራረዱ ለምሳሌ እንበልና 5 ጨዋታ ሲያዛችሁ 4ቱን ትክክል አግኝታችሁ 5ኛውን አጣችሁ እንበል። ለጥቂት ስታጡ የሆነ ነገር ለጥቂት ስታጡ አይምሮአችሁ ለጥቂት እንዳጣችሁ ሳይሆን
እንዳሸነፋችሁ አድርጎ ነው ዶፓሚን እንዲለቀቅ የሚያደርገው። ለምሳሌ አንድ ለጥቂት የሳተን ሰው አይምሮ ኒውሮሎጂካሊ ብናየው ካሸነፈ ሰው አይምሮ ጋር ተመሳሳይ ነው። አይምሮአችሁ ፓተርኑን ያወቀው ይመስለውና እንዳሸነፋችሁ እንዲሰማችሁ ያንን ዶፓሚን ይለቀዋል። በቃ ፓተርኑን ያወቀው ይመስል ቀጣይ የሚያገኘው ይመስል። እዚህ ጋር በጣም ጠንቅቃችሁ ማወቅ ያለባችሁ ገንዘቡ ላይ ወይም ደግሞ ከውርረዱ ከቁማሩ የምታገኙት ነገር ላይ አይደለም አዲክሽኑ ያለው። ለዛ ነው አንዳንድ ጊዜ በሚሊዮኖችም ሰው ቢያሸንፍ ተመልሶ ቁማር ውስጥ ራሱን የሚያገኘው። ለዛ ነው ሱሱ ከዶፓሚን የስህተት ትንበያ ጋር ነው። ልክ ለጥቂት ስትስቱ የሚሰጣችሁን ደስታና እንደገና ነገሩን እንድታደርጉት መገፋፋቱ ያ የዶፓሚን ፕሪዲክሽን ኢረር ጋር ነው አዲክሽን ያለው። ስለዚህ አይምሮአችሁ ይሄ ሊፈታ በማይችል መልኩ ዲዛይን የተደረገን ፐዝል፣ ሊፈታ በማይችል መልኩ ዲዛይን የተደረገን እንቆቅልሽ ለመፍታት በመሞከር ሳይክል ውስጥ ድግግሞች ውስጥ ይገባል ማለት ነው። ሊወጣው የማይችለው ነገር ውስጥ እዛው ሰርክል ውስጥ ስታክ ሆኖ ይቀራል ማለት ነው። ሉፕ ውስጥ ስታክ ሆኖ ይቀራል። ሌላው በዚህ ቪዲዮ እንድታውቁት የምፈልገው ነገር ስለ ፈቃደኝነት ወይም ደግሞ ቆራጥነት ስለምንለው ነገር። ለምሳሌ በልና በፈቃደኝነት ቆራጥ ሆናችሁ ለ10 ደቂቃ ትንፋሻችሁን ያዙ ብላችሁ መያዝ የምትችሉ ይመስላችኋል? በጭራሽ አትችሉም። የማትችሉት እናንተ ሰነፍ ስለሆናችሁ አይደለም፣ ቆራጥ ስላልሆናችሁ አይደለም፣ ፈቃደኝነት ስለሚጎላችሁ አይደለም። ነገር ግን ከናንተ ፈቃደኝነትና ኢንቴንት በላይ ከናንተ ሐሳብ በላይ ባዮሎጂው ኦቨርራይድ ያደርጋል። ከዛ በላይ ባዮሎጂው ከናንተ ፈቃድ በላይ ነው። በጭራሽ አትችሉ። አይምሮአችን ላይ አሁን ለምሳሌ ትንፋሻችሁን ይዛችሁ ለመተንፈስ ያለው አርጅ አለ አይደለ? ፍላጎት አለ አይደለ? ተንፍስ ይላችኋል። አይምሮአችሁን ለመተንፈስ ያ አርጅ ተንፍስ የሚለው አርጅ አይምሮአችሁን በሚያዘው መንገድ በሚሰራው መንገድ በዚያው መንገድ ነው ቁማር ተጫወት የሚለው አርጅ የሚሰራው በዛው መንገድ። ስለዚህ ቁማር እንድትጫወቱ ክሬቪንግ፣ ይሄ በጣም ውስዋስ ሲመጣ ልትቆጣጠሩት የማትችሉት ከቁጥጥር ውጭ የሆነ ውስዋስ ሲመጣ ምን ወደ ማድረግ ነው የምትገቡት? ሪፍሌክስ ወደ ማድረግ ነው የሚፈጠረው። ኒውሮኬሚካል ሪፍሌክስ ምርጫ ሳይሆን ኒውሮኬሚካል ሪፍሌክስ የሚፈጠር ልክ እንደ ማስመጠስ፣ ልክ ታፍኖ ያለ ሰው እንደ መተንፈስ ኒውሮኬሚካል ሪፍሌክስ ምርጫ አይደለም። በዛ ሰዓት ራሳችሁን እንዴት አድርጋችሁ ነው የምታዩት? ልክ የማታውቁት ሌላ ሰው እናንተ ውስጥ ገብቶ የሆነ ነገር እንደሚያደርግ አድርጋችሁ ነው የምትሰሙ። ጭራሽ በቃ ከእናንተ ቫልዩ ጋር የማይሄድ ከእናንተ እሴት ጋር የማይሄድ ነገርን በኒውሮኬሚካል ሪፍሌክስ ስታደርጉ ራሳችሁን ታገኛላችሁ ማለት ነው።
ስትዋሹ ራሳችሁን ታገኛላችሁ። ስታጭበረብሩ ራሳችሁን ታገኛላችሁ። አላረገውም ያላችሁትን ነገር ስታረጉ ራሳችሁን ታገኛላችሁ። ምርጫ አይደለም፣ it's a ሪፍሌክስ ነው፣ ኒውሮኬሚካል ሪፍሌክስ ነው። በዚህ ሁሉ ውስጥ ግን አንድ ሪፊውል የሚያደርግ ነገሩን ሁሉ እያቀጣጠለ ሳይክሉ እንዲቀጥል ድግግሞሹ እንዲቀጥል የሚያደርገው ሼም ወይም ደግሞ እፍረት የምንለው ነገር። ይሄ ነዳጅ ነገሩ እንዲቀጥል ነገሩ ሳይክሉን እንዲደግም የሚያደርገው ሼም ነው። እፍረት እንዲህ ነው የሚላችሁ፣ በቃ ሁሉን ነገር ገደል ከትቼዋለሁ፣ ስራህን ገደል ከትቼዋለሁ፣ ህይወትህን ገደል ከትቼዋለሁ፣ ትዳርህን ገደል ከትቼዋለሁ፣ እኔም አብሬ ገደል እገባለሁ። ሼም እንደዛ ነው የሚላችሁ። ሼም ምንም ተስፋ የሚባል ነገር እንደሌለ አድርጎ እናንተን ያሳያችኋል። በቃ ሁሉን ነገር ገደል ከትቼዋለሁ ይላል፣ እኔም አብሬው ገደል እገባለሁ ይላል። ስለዚህ ዛሬ ይህንን ነዳጅ እንቆርጠዋለን ማለት ነው። ከሞራል ሞዴል ወዴት እንሄዳለን? ወደ ሜዲካል ሞዴል እንቆርጠዋለን። ይህንን ፈረንጆቹ አንድ የሚጠቀሙት ቃል አለ፣ አንደር ኢንፍሉዌንስ ኦፍ የሚሉት ነገር አለ። አንደር ኢንፍሉዌንስ ኦፍ አልኮል፣ አንደር ኢንፍሉዌንስ ኦፍ ጋምብሊንግ። አንደር ኢንፍሉዌንስ ማለት ሌላ የተቆጣጠረው ሌላ አካል አለ ማለት ነው። ሶ ሼምን እንቆርጠዋለን፣ እዚህ ጋር እፍረትን እንቆርጠዋለን። ለምሳሌ አያድርገውም ኃይሌ ገብረስላሴ በጣም ምርጥ ፐርፌክት የሚባል ሯጭ ነው። አያድርገውና እግሩ ቢጎዳ ኃይሌን ለምን ማራቶን አሮጥክም ብለን አንጮህበትም። እግሩ ቢጎዳ እግሩ ተጎድታ በቃ መሮጥ አይችልም። አይምሮአችንም እንደዛ። አይምሮአችን ከጋምብሊንግ የተነሳ ከቁማር የተነሳ የሽልማት ሰርኪዩቱ የሽልማት ሪዋርድ ሲስተሙ የሽልማት ስርዓቱ ተሰብሯል። የሽልማት ስርዓቱ የተሰበረን አይምሮ ለምንድነው ፐርፌክት የሆነ ሰልፍ ኮንትሮል ማድረግ ያቃተ? ለምንድነው ፍጹም የሆነ ራስን መግዛት ያቃተ ብለን አይምሮአችን ላይ ወይም ደግሞ ራሳችን ላይ ልንጮህ አይገባም። ስለዚህ ዛሬ አንድ ነገር አክሰፕት ልናደርግ ይገባል። አንድ ልንውጠው የሚገባ ነገር ምንድነው? አይምሮአችን የከሸፈ ጥይትን ነው እየተኮሰ ታሟል። የተሰበረ ነገር አለ። ይህንን ነው አክሰፕት ልናደርግ የሚገባው በቀን። እንግዲህ የዛሬውን ቪዲዮ ከመጨረሴ በፊት አንድ ነገር ልበላችሁና ልጨርስ። ዛሬውኑ ቁማር እንድታቆሙ ወይም ደግሞ ዛሬውኑ እንድትፈወሱ አይደለም ይህንን የምነግራችሁ። ነገር ግን ኪዩሪየስ እንድትሆኑ፣ ስለ ነገሩ እንድታሰላስሉ፣ ስለ ነገሩ እንድታስቡ፣ ነገሩ እንዴት እንደሚሰራ እንድታውቁ እፈልጋለሁ። እንግዲህ እስከዚህ ደቂቃ ድረስ ይህንን ቪዲዮ ከተከታተላችሁ ቀን አንድን ጨርሳችኋል ማለት ነው። 29 ቀናቶች ይቀሩናል። በቀጣይ በቀን 2 ቁማርን ማቆም ለምን የሞት ያህል ሆኖ እንደሚሰማን አብረን የምናይ ይሆናል። የቀን አንድን ወርክሺት መስራታችሁን አትዘንጉ። ይህ ቪዲዮ ደግሞ ለእናንተ ጠቃሚ ሆኖ ካገኛችሁት ሌላ አንድ ሰው ደግሞ ሊጠቅም ስለሚችል ላይክ አድርጉ፣ ኮመንት አድርጉ፣
ሼር አድርጉ። ወርክሺቱን ለማግኘት ዴይ 1 ብላችሁ ኮመንት ላይ ጻፉ። ሊንኩን የምታገኙ ይሆናል። አለበለዚያም ደግሞ በቴሌግራም ፍራኦል መስፍን የሚል ቴሌግራም ላይ ገብታችሁ ማግኘት የምትችሉ ይሆናል። ሌሎችን ኢንፎርሜሽኖች ዲስክሪፕሽን ላይ ከተውላችኋለሁ። ሀስታ ፕሮንቶ